ስለዚህ ድነናል እየዳንም ነው። አሁንም በመዳን ላይ ነን። ሕይወት ነዋ። ቅዱስ ጳውሎስ ይህን ደጋግሞ አንስተዋል። አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 1 እና 2 እንዲሁም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ለምናምን ለኛ የመስቀሉ ቃል ሕይወት ነው፣ ለማያምኑ መሰናከያቸው ነው ይላል። ለኛ ግን የመስቀሉ ቃል ትምክታችን ነው፣ የምንድንበት ነው ይላል። ስለዚህ እየዳን ላለን ይላል። እየዳን ላለን በመዳን ላይ ላለን። ግሪኩ ሶዞሜኖይስ ነው የሚለው። እንግዲህ አዲስ ኪዳን የተጻፈው ኦሪጂናሊ በግሪክ ነው። መዳንን ሶዞ ነው የሚለው። ሶዞ ማለት መዳን ማለት ነው። ስለዚህ ሶዞሜኖይስ who are being saved ነው የሚለው። እየዳን ላለን ለኛ የመስቀሉ ቃል ትምክታችን ነው፣ ጥበባችን ነው ይላል። ከዚህ ውጭ ለሆኑ ደግሞ ሞኝነት ነው፣ መሰናከያ ነው ይላል። ስለዚህ እየዳንም ነው፣ በመዳንም ላይ ነን። አሁን በመዳን ላይ ነን፣ ጉዞ ላይ ነን። ጉዟችን አልተቋጨም፣ መንገድ ላይ ነን። መንገዳችን አላለቀም። መዳን ጉዞ ነው፣ መንገድ ነው። እስራኤል ከግብፅ ከወጡ በኋላ እንደሚታወቀው 40 ዓመት በምድረ በዳ ኖረዋል። እኛ አሁን ከግብፅ ወጥተናል። ስለዚህ አሁን እስራኤል ከግብፅ ወጥተዋል፣ ከፈርዖን ነፃ ወጥተዋል፣ አምልጠዋል፣ ከባርነት ነፃ ወጥተዋል። ግን ምድረ ርስት አልገቡም። 40 ዓመት በምድረ በዳ እንደነበሩት ነው። እኛ አሁን መንገድ ላይ ነን። በምድረ በዳ መንገድ ላይ ሳሉ ከዓለት የፈለቀውን ውሃ ጠጥተዋል። ያ ምሳሌ ነው። መናውን ሲመገቡ ኖረዋል 40 ዓመት። ከዛ ከ40 ዓመት ጉዞ ያን ሁሉ መከራ አልፈው ምድረ ርስት የገቡ አሉ። በጣም ጥቂቶች፣ 2 ቢሆኑም ብዙዎቹ ደግሞ በምድረ በዳ ቀርተዋል። እኛም አሁን በምድረ በዳ ጉዞ ላይ ነን፣ ጉዞ ላይ ነን። እነዛ ብዙዎቹ እንደቀሩ መንገድ ላይ እንዳንቀር ነው እንግዲህ ጉባኤ የሚሰራው፣ ሚስጥራቱ፣ ቅዳሴው፣ አገልግሎት ሁሉ የሚደረገው የምድረ በዳውን ጉዞ ተሻግረን ምድራዊ ርስት አይደለ ሰማያዊ ርስት እንገባ ዘንድ ነው። ስለዚህ ድነናል እየዳንም ነው፣ ወደፊትም ደግሞ እንድናለን ብለን ደግሞ ተስፋ እናደርጋለን። ይህም የቅዱሳት መጽሐፍ ትምህርት ነው። ቅዱስ ጳውሎስ ጸጋው በእምነት አድኗችኋል ብቻ ብሎ አላቆመም። ከባለፈው ነገር ሁሉ መዳናችንን ተናግሮ ብቻ አላቆመም፣ እየዳን ነው ይላል። እንደገና ደግሞ ወደፊትም እንደምንድን ደግሞ ይናገራል። ሮሜ ምዕራፍ 5 ከቁጥር 9 እስከ 10 ከቁጥር 6 ጀምሮ ቅዱስ ጳውሎስ በእምነት ከጸደቅን ወደፊት ደግሞ እንድናለን ይላል። አሁን ወደፊት እንድናለን ሲል እስካሁን ያገኘነውን የመዳን ጸጋ በሙሉ ረስቶ ዘንግቶ ገደል ከቶ አይደለም። ወደፊትም ደግሞ እንድናለን ብለን እንጠብቃለን ይላል። እንደገና አንደኛ ተሰሎንቄ 1:10 ላይ ከቁጣው እንድናለን ይላል። በሚገለጥ ጊዜ በዕለተ ምጽአት የዋለልንን ውለታ እያስታወሰ በሚገለጥበት ጊዜ ስለናንተ ሰው ሆንኩ፣ ስለናንተ ሥጋዬን ቆረስኩ፣ ስለናንተ ደሜን አፈሰስኩ፣ ስለናንተ መራራ ሐሞት ጠጣሁ እያለ ለአዘክሮ እነዛን ሕማማቱን ይዟቸው ይገለጣል። የቆሰለውን ቁስል እያሳየ ይመጣል። ለእናንተ ምን ያላደረግኩታል ይሄ ሁሉ ቆሰልኩ ብሎ በዚህ ያመኑበትን ያመሰግናቸዋል። አምናችሁ እንደሚገባ ኖራችኋልና ብሎ ያመስግኖ ወደ ዘላለማዊ ደስታ ያስገባቸዋል። ያላመኑበትን ደግሞ ይወቅሳቸዋል። እግዚአብሔር ከመወቀስ ይጠብቀን። በእውነቱ አምነናል ብለው ደግሞ እንደሚገባ ክርስቲያናዊ ኑሮ ያልኖሩትን እናንተ ደግሞ አስመሳዮች፣ ግብዞች እናምናለን ብላችሁ ግን ከማመን ተቃራኒ የሆነ ኑሮ ኖራችሁ ብሎ ደግሞ ይወቅሳቸዋል። ስለዚህ ያድነናል ብለን ተስፋ እናደርጋለን ከሚመጣው ቁጣ እንዳለው ወደፊትም ደግሞ እንድናለን ብለን ደግሞ ተስፋ እናደርጋለን። እንግዲህ ጉዞ ስለሆነ ጾሙ፣ ጸሎቱ፣ ቀኖናው፣ ስጋውን ደሙን መቀበሉ፣ ትምህርቱ ሁሉ የሚያስፈልገው ለዚህ ነው። ገና የመዳናችን ጉዞ አልተፈጸመም። ይህን ሁሉ አጠቃሎ ቅዱስ ጳውሎስ ፊልጵስዩስ 2:12 ላይ ምን አለ? በመፍራትና በመንቀጥቀጥ መዳናችሁን ምን አድርጉ አለ? ፈጽሙ ነው ያለው። እንግዲህ ላልጀመረ ሰው ጀምር ነው የሚባለው። አሁን ላላመኑ ላልተጠመቁ ሰዎች እመኑ ተጠመቁ ነው የሚባሉት። እነሱ ገና አልጀመሩም፣ ወደ መዳን መንገድ አልገቡም፣ እነሱ ከጉዞ አልገቡም። እኛ ግን ስለጀመርን ፈጽሙ ነው የምንባለው። ጀምረናል፣ እግዚአብሔር ይመስገን። አምነናል፣ ተጠምቀናል፣ ስጋውን ደሙን ተቀብለናል፣ የክርስቶስ አካል ብልቶች ሆነናል፣ የክርስቶስ የሰውነቱ አካል ሆነናል። ራሳችን እሱ ነው። ይህንን የጀመርነውን መዳን እንድንፈጽም ነው ይሄ ሁሉ ተጋድሎ የሚያስፈልገው። እንግዲህ በጠበበው በር ለመግባት ተጋደሉ ያለው ጌታችን ለዚህ ነው። መንገዷ ቀጭን ናት፣ ገብተናል፣ ግን እስከ ፍጻሜ ለመጓዝ እስከ መጨረሻ የሚጸና እርሱ ይድናል የሚለው ሁሉ እንግዲህ የሚመጣው እዚህ ላይ ነው። ገና አልፈጸምንማ። ስለዚህ ድነናል የሚለው በሶስቱ አንቀጽ ከሆነ ትክክል ነው። ድነናል፣ እየዳን ነው፣ እንድናለን ብለን ደግሞ ተስፋ እናደርጋለን የሚለውን
ታሳቢ ማድረግና መያዝ እጅግ በጣም አስፈላጊ ነገር ነው። በሌላ በኩል ደግሞ